ሰዓቱ እኩለ ሌሊት አልፏል። በዙሪያችሁ ያለው ዓለም ሁሉ ተኝቷል። የከተማው ጫጫታ ጸጥ ብሏል። እናንተ ግን አልጋችሁ ላይ ተኝታችሁ አይኖቻችሁን ወደ ጣሪያው አፍጥጣችሁ በክፍሉ ውስጥ የሚሰማው የሰዓት ጠቋሚ ድምፅ ብቻ ነው። አካላችሁ በዝምታ ተውጧል። አይምሯችሁ ግን ማለቂያ በሌለው ፍጥነት ልክ እንደ ተበጠሰ የካሴት ክር እየሮጠ ነው። ከ5 ዓመት በፊት የሰራችሁትን አንድ ስህተት፣ ያኔ የተናገራችሁትን አንዲት ቃል ዛሬ ማታ መልሳችሁ ታወጣላችሁ። ነገ ምን ሊፈጠር ይችላል? ያሰብኩት ባይሳካስ? ሰዎች ምን ይሉኛል በማለት ትጨነቃላችሁ። ዛሬ ቀን ላይ አንድ ሰው በስህተት የተናገራትን አንዲት ቃል ወስዳችሁ 100 ቦታ ተነትናላችሁ። ያልተባለውን ትርጉም ትሰጡታላችሁ። ልክ በአንድ ጨለማ ክፍል ውስጥ ምንም እህል ሳይኖረው በከንቱ ራሱን በራሱ እንደሚፈጭ የአይምሮ ወፍጮ ራሳችሁን በሐሳብ ታደክማላችሁ። ይህ ከመጠን በላይ ማሰብ የሚባለው ድብቅና ጨካኝ ወጥመድ ነው። አያችሁ፣ ከመጠን በላይ ማሰብ ዝም ብሎ ልማድ አይደለም፣ ኃይልን የሚመጥ ጭራቅ ነው። ምንም ሳትንቀሳቀሱ ካልጋችሁ ሳትወርዱ ኪሎ ሜትሮችን እንደ መሮጥ የሚያደክም የገዛ አይምሯችሁ የሕይወታችሁ ጥዑም ሰላም የሚሰርቅበት ስውር ስፍራ ነው። በገዛ እጃችን በሰራነው የሐሳብ እስር ቤት ውስጥ ራሳችንን በቁም አስረናል። ነገር ግን አንድ የምስራች አለ። እናንተ የዚህ ሐሳብ እስረኛ አይደላችሁ። ዛሬ ይህንን የአይምሮ ወፍጮ የምናቆምበትን ያንን የሐሳብ አዙሪት ሰብረን የምንወጣበትን እና የተረበሸ አይምሮአችንን ወደ ጥልቅ መረጋጋት የምንመልስበትን ሳይንሳዊና ስነ ልቦናዊ ምስጢሮች በጥልቀት እንመለከታለን።